ሰላም እንግዲህ ዛሬ ቁርሴ ደግሞ እናንተ ስንት ታወጡለታላችሁ ማለት ነው። እዚህ ጋር ስፓጌቲ ሶስ ነበር ለልጆቹ ሰርችላቸው ቀርቶ ከዛ ለራሴ የሆነ ነገር ሰራበታለሁ ብዬ ነበረ። ከዛ ድንች ደግሞ የበሰለ ድንች ነበረ። ከዛ ድንቹ ድቅቅ አድርጌ ከትፌው ከስፓጌቲ ሶስ ጋር አንድ ላይ ቀላቀልኩት ማለት ነው። ከዛ በኋላ እንግዲህ እንቁላል የተቀቀለ እንቁላል አደረኩኝ፣ ዳቦ ቆራርሼ ምናምን እርጉ ምናምን ነገር ከጎን ምናምን አደረኩና ልክ እንደ ፈታ ነገር ሆነ ማለት ነው። ግን አይደለም ልክ እንደሱ ጎረቤት ነገር ናቸው መሰለኝ። ግን ሲበላ እንዴት እንደሚጣፍጥ ማለት አማረኝ። የሆነ ድብልቅልቅ ያለ ነገር ቢሆን የሚያምራችሁ ነገር የለም የሆነ ነገር። ከዛ እንደዚህ አይነት ነገር አማረኝና ለምን እንደዚህ አላረገውም ብዬ እንዲያረኩት ማለት ነው። የምግብ ሞክሩት፣ በጣም ነው የሚጣፍጠው ማለት ነው። ስም ደግሞ እናንተ አውጡለት እስቲ ምን ልበለው እናታቸው። አሁን እንደዚህ ግራ የገባው ቁርስ ምን ነው የሚባለው? የምር ጣዕሙ ግን ዋው! በቃ እርጎ በቀይ ነገር በጣም ነው የሚጣፍጠው ታውቃላችሁ፣ በጣም ነው የሚጣፍጠው። ከዛ እንቁላል ደግሞ አለ። ከዛ እንግዲህ እንጃ እንዴት ብዬ ልበለው፣ በጣም ነው የሚጣፍጠው። ለማንኛውም ይመቻችሁ።